መሰጠት የሌለበት ልክ ድረስ ለሰዎች አትስጪ አጥር ይኖርሽ እባብልህነቱ ምኑ መሰለሽ መደበቁ ነው በቃ ኢትዮጵያ ሙሉ ህዝብ የሚጠሉበት ግን በጣም ከብዙ እንስሳት የተሻለ በየቦታው መኖር ይችላል ለምን አጥር አለ የምትሰሪው ነገር ስውር አድርጊባቸው ምክንያት አይፈልጉና እንዲያረጋች አይበሉሽ ሚስጥርሽን እየገለጥሽ አትስጪ አጥር ይኖርሽ መሰጠት የሌለበት ልክ ድረስ ለሰዎች ትልቅ ነገር ስትገፋ በትልቁ አንተ መክፋት አለብህ በትልቅ ከተገፋ በትልቁ መክፋት አለብህ ቦታ ለማያዝ እደርሳለሁ የምትለው አድርገዋለሁ የምትለው ነገር እጣዋለሁ አንተ ጋር ነው ልብህ ነው ትኬቱን የሚቆርጠው አንተ ነህ የምትደርሰው ማንም ገፍቶ አዝሎ የሚያደርስህ ሰው የለም መከራና ችግር የለውም ወይ እንደውም መከራና ችግር ከሌለው ስራውን ተው ፍሬ የለውም ያለ ምንም ነገር የሚያድገው ሙጃ ነው ሙጃ እድሜ የለውም ፀሐይ ብቅ ሲል ይሞታል መልካሙ ዘር ግን መከራውን አይቶ ነው የሚያድገው ካደገ በኋላ ግን የሚነቅለውና የሚገፈትረው የለም ብቻሽን እዚህ ደርሰሻል እችላለሁ ብለሽ መተሻል ቀጥይ እሱ አለመቻለሽን የሚነግሩሽ ሰዎች ይቀብሩሻል እንደምትችይ የሚነግሩሽ ሰዎች ያልታየ ነገር የማየት እድል አላቸው አንቺም ታያለሽ ስለዚህ ምናልባት ከሚያመክኑን ሐሳባችንን ከሚያመክኑ ሰርክል መውጣት አለብን በህይወታችን ብዙ ጊዜ አንድን ፈተና አለፍን በቃ ተሻገርን ጨረስኩት በቃ ይሄኛውን ተገላገልኩ ብለን ተሟሙቀን በሰላም ልንቀመጥ ስንል ትንሽ ከማረፋችን ደግሞ እንደዚህ እንደረግና ወደሚቀጥለው ቻሌንጅ እንገባለን ያንን አለፍኩኝ ያንን ተሻገርኩ በቃ እስከመቼ ደግሞ ሌላ ፈተና በህይወቴ ይመጣል እንዴ ብለን ብዙ ጊዜ ጥያቄ እንጠይቃለንና ወደሚቀጥለው ቻሌንጅ አለፍነው እንድንበስል ነው ለመብሰል የግድ በእሳት መነካት ያስፈልጋል አንድ ነገር ጥሬ ነው የሚባለው እሳት ሳይነካው ሲቀር ነው አንድ ነገር ገና እንጭጭ ነው ምንም አልበሰለም እንለው ምንም እሳት ሳይነካው ሲቀር ሙቀት ሳያገኝ ሲቀር ጥሬ ነው እንላለን ለመብሰል በእሳት መነካት ግድ ነው ለመብሰል ያልበሰለችው ያችን ሳይድ ያችን ክፍል ያችን ፓርት በእሳት ማስነካት ግድ ነው ስለዚህ በህይወታችን የሚገጥሙን የትኛውም እሳቶች የትኛውም ፈተናዎች የትኛውም ቻሌንጆች የትኛውም እንቅፋቶች ለመልካም ነው እኛ ጋር የሚመጡት እንድናድግበት እንድንለወጥበት